አንድ ህልም ብቻ ወደ ጨለማ ጉድጓድ ወረወረው። የገዛ ወንድሞቹም በ20 ብር ለባርነት ሸጡት። ከአባቱ እቅፍ ተነጥቆ ከጉድጓድ ወደ ባርነት፣ ከባርነት ደግሞ ወደ ጥቁር እስር ቤት ተነዳ። በሐሰት ተከሶ ተስፋ ቆርጦና በሰንሰለት ታስሮ ቢቆይም ያየው ህልም ግን ገና አልሞተም ነበር። ይህን ድንቅ ታሪክ በዚህ በግዕዝ ቻናል እንመለከታለን። ሰብስክራይብ ማድረግዎን እንዳይዘነጉ። በከነዓን ምድር የሚኖር ያዕቆብ የተባለ አንድ ታላቅ አባት ነበር። ያዕቆብ 12 ልጆች ቢኖሩትም ከሁሉም አብልጦ የሚወደው ግን በስተርጅና የወለደውን ዮሴፍን ነበር። ዮሴፍ የዋህ መልከ መልካምና ልቡ ቅንና ንጹህ የሆነ ወጣት ነው። ያዕቆብ ለዮሴፍ ያለውን ልዩ ፍቅር ለመግለጽ በዘመኑ ለነገስታትና ለክቡራን ብቻ የሚሰጥ በብዙ ቀለማት ያሸበረቀ ድንቅ ረጅም ልብስን ሰፋለት። ዮሴፍ ይህን ልብስ ለብሶ ሲሄድ የወንድሞቹ ልብ በቅናት ይቃጠል ነበር። አባታችን ከእኛ በላይ ለምን እርሱን ይወደዋል የሚል ጥያቄ በውስጣቸው የምቀኝነትን እሳት አነደደ። ነገር ግን ጥላቻውን ያበረታው ሌላ ምስጢር ነበር። እርሱም የዮሴፍ ህልም ነው። ዮሴፍ አንድ ቀን በጠዋት ተነስቶ ወንድሞቼ ሆይ ስሙኝ፣ በእርሻ መካከል ነዶ ስናስር የእኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶች ግን በዙሪያ ሆነው ለእኔ ነዶ ሰገዱላት አላቸው። ይህ ታሪክ ወንድሞቹን ይበልጥ አስቆጣቸው። ከጥቂት ቀናት በኋላ ደግሞ ፀሐይ፣ ጨረቃና 11 ከዋክብት ሲሰግዱልኝ አየው ብሎ ነገራቸው። አባቱ ያዕቆብ እንኳን እኔና እናት ወንድሞችህስ ልንሰግድልህ ነውን ብሎ ቢገስጸው ነገሩን ግን በልቡ ይዘው ነበር። ወንድሞቹ ግን ይህ ህልመኛ እያሉ ይሳለቁበትና በውስጣቸውም ክፉ ተንኮልን ያሰላስሉ ጀመር። አንድ ቀን ወንድሞቹ በጎች የሚሰማሩበትን ሳር ፍለጋ ርቀው ሄደው ነበር። ያዕቆብም ዮሴፍን ጠርቶ ወንድሞቹ ደህና መሆናቸውን አይታና ብሎ ላከው። ዮሴፍም የታዘዘውን ለማድረግ ያችን ያሸበረቀችውን ልብሱን ለብሶ ወደ በረሃ ወጣ። ወንድሞቹ ዮሴፍን ገና ከሩቅ ሲመጣ ባዩት ጊዜ ጥላቻቸው በላያቸው ላይ ሰለጠነ። ህልመኛው መጣኑ እንግደለውና በጉድጓድ ውስጥ እንጣለው፣ በዚያም ህልሙ ምን እንደሚሆን እናያለን ተባባሉ። ነገር ግን ትልቁ ወንድሙ ሮቤል በልቡ ሊያድነው ስላሰበ ደሙን አታፍስሱ፣ ይልቁንስ ውሃ በሌለበት በዚህ ጉድጓድ ውስጥ ጣሉት አላቸው። ዮሴፍ ወንድሞቹ ዘንድ እንደደረሰ እንደ ጠላት ተረባረቡበት። ያቺን አባቱ የወደደለትን ባለ ብዙ ቀለም ልብስ በጭካኔ ገፈፉት። እየለመናቸውና እያለቀሰ ወደ ጥልቁና ጨለማ ጉድጓድ ወረወሩት። ዮሴፍ ከጉድጓድ ውስጥ ሆኖ ሲጮህ እነርሱ ግን ምንም እንዳልተፈጠረ አጠገብ ተቀምጠው ማዕድ ይበሉ ነበር። በዚያን ጊዜ የንግድ ቅፈላ ወደ ግብጽ ለመሄድ ሲጓዝ አዩ። ይሁዳም ወንድማችንን ገለን ምን እናተርፋለን? ደሙስ በእኛ ላይ ለምን ይሆናል? ይልቁንስ ለእነዚህ ነጋዴዎች እንሽጠው የሚል ሐሳብን አቀረበ። ወንድሞቹም ተስማሙ። ዮሴፍን ከጉድጓድ አውጥተው በ20 ብር ለባርነት ሸጡት። ዮሴፍ እየተጎተተ ወደማያውቀው ምድር ሲሄድ ወንድሞቹ ግን የአንድ ፍየል ደም በልብሱ ላይ ነክረው ለአባታቸው ልጅህን አውሬ በላው ብለው ዋሹት። ያዕቆብም ልጁ የሞተ መስሎት ለብዙ ዘመናት አዘነ። ዮሴፍ በባርነት ተይዞ ግብጽ ደረሰ። በዚያም ለንጉሱ የዘበኞች አለቃ ለነበረው ለጲጢፋራ ተሸጠ። ዮሴፍ ምንም እንኳን ቤተሰቡን ተለይቶ በባዕድ ሀገር በባርነት ውስጥ ቢሆንም እግዚአብሔር ግን ከእርሱ ጋር ነበር። ዮሴፍ የሚነካ ሁሉ ይባረክ ነበር። ጲጢፋራም ዮሴፍ ታማኝ፣ ቅንና ስራ ወዳድ መሆኑን ሲረዳ የቤቱንና የንብረቱን ሁሉ አዛዥ አደረገው። ዮሴፍ በባርነት ውስጥ ሆኖም ቢሆን ከጌታው ቤት ክብርን አገኘ። ሆኖም ግን ሌላ ከባድ ፈተና ከፊቱ ተደቀነ። የጲጢፋራ ሚስት የዮሴፍን መልከ መልካምነትና ውበት አይታ ታመኘችው። በተደጋጋሚ ልታስተውና አብሯት እንዲተኛ ብትጠይቀውም ዮሴፍ ግን ጌታዬ ከእርሶ በቀር ሁሉንም ሰጥቶኛል፣ እኔ ግን እንዴት እንዲህ ያለውን ታላቅ ክፋት አደርጋለሁ? በአምላኬስ ፊት እንዴት እበድላለሁ? በማለት እምቢ አለ። አንድ ቀን ግን ብቻቸውን ባሉበት ጊዜ ልብሱን ይዛ ልታስገድደው ስትሞክር እርሱ ግን ልብሱን በእጇ ትቶላት ሸሸ። እርሷ ግን በቁጣ ተሞልታ ልብሱን እንደ ማስረጃ በመጠቀም ሊደፍረኝ ሲል ልብሱን ጥሎ ሸሸ ብላ በሐሰት ከሰሰችው። ጲጢፋራም በሚስቱ ቃል ተቆጥቶ ዮሴፍን ወደ ጥቁርና ጨለማው እስር ቤት ከተተው። ዮሴፍ ስለ ንጽህና ዋጋን ከፈለ። ዮሴፍ በእስር ቤት ውስጥ ለዓመታት ቆየ። ነገር ግን በዚያም ቢሆን የእግዚአብሔር ጸጋ አልተለየውም ነበር። የእስር ቤቱ አለቃ ዮሴፍን እጅግ ስለወደደው እስረኞቹን ሁሉ እንዲያስተዳድር ስልጣንን ሰጠው። በዚያም ሳለ የንጉሱ ጠጅ አሳላፊና የእንጀራ አበጋዝ በንጉሱ ተቆጥተው ታሰሩ። በአንድ ሌሊት ሁለቱም የሚያስጨንቅ ህልምን አዩ። ዮሴፍም አዝነው ባያቸው ጊዜ ምንድነው የሚያስጨንቃችሁ ብሎ ጠየቃቸው።
እነርሱም ህልማቸውን ነገሩት። ዮሴፍም ለጠጅ አሳላፊው ከ3 ቀን በኋላ ወደ ሥራ ትመለሳለህ አለው። ለእንጀራ አበጋዙ ግን ትገደላለህ ብሎ ፈታላቸው። ዮሴፍ ጠጅ አሳላፊውን ስትወጣ ግን ለእኔ አስብልኝ፣ ከዚህ እስር ቤት እንድወጣ ለፈርዖን ንገረው ብሎ ተማጸነው። ሆኖም ጠጅ አሳላፊው ወደ ክብሩ ሲመለስ ዮሴፍን ረሳው። ዮሴፍ ለተጨማሪ 2 ዓመታት በእስር ቤት በትዕግስት ቆየ። ከ2 ዓመታት በኋላ ግን ንጉሥ ፈርዖን በአንድ ሌሊት 2 አስገራሚ ህልሞችን አየ። 7 የሰቡ ላሞች ከአባይ ወንዝ ወጥተው ሳር ሲበሉ፣ 7 ከርዳዳና ከሲታ ላሞች ደግሞ ወጥተው የሰቡትን ላሞች ሲበሏቸው አየ። ደግሞም 7 ያማሩ የእህል ዘንጎች በ7 በደረቁ ዘንጎች ሲዋጡ አየ። የግብጽ ጠቢባን ሁሉ ህልሙን ሊፈቱት አልቻሉም። ያን ጊዜ ጠጅ አሳላፊ ዮሴፍን አስታወሰውና ለንጉሱ ነገረው። ፈርዖን ዮሴፍን በአስቸኳይ አስጠራው። ዮሴፍም ታጥቦና ልብሱን ቀይሮ በንጉሱ ፊት ቆመ። ፈርዖን ህልሙን ነገረው። ዮሴፍም ህልሙ አንድ ነው፣ እግዚአብሔር ሊያደርግ ያለውን ለንጉሱ ገልጾለታል። 7 የጥጋብ ዓመታት በግብጽ ምድር ላይ ይመጣሉ። ከዚያም በኋላ 7 የራብ ዓመታት ይከታተላሉ። የራቡ ዘመን እጅግ የከፋ ስለሚሆን የጥጋቡ ዘመን ይረሳል። ስለዚህ ንጉሥ ሆይ በጥጋብ ዘመን እህል የሚሰበስብና የሚያከማች ብልህ ሰው ሹም አለው። ፈርዖንም በዮሴፍ ጥበብ ተገርሞ የእግዚአብሔር መንፈስ ያለበት እንዳንተ ያለ አስተዋይ ከየት ይገኛል አለው። ፈርዖን የራሱን ቀለበት ማህተብ አብልቆ ለዮሴፍ አደረገለት። የጥሩ በፍታ ልብስም አለበሰው፣ በወርቅ ሰንሰለትም አከበረው። ዮሴፍን ከፈርዖን ቀጥሎ በግብጽ ምድር ሁሉ ላይ 2ኛ ሰው አድርጎ ሾመው። ከጉድጓድ የወጣው በባርነት የተሸጠውና በእስር ቤት የነበረው ዮሴፍ አሁን የዓለማችን ታላቅ ግዛት ጠቅላይ ሚኒስትር ሆነ። ዮሴፍ በጥጋቡ ዓመታት እህሉን ሁሉ በጎተራ አከማቸ። ራብ በመጣ ጊዜም ግብጽ ብቻ ሳትሆን ጎረቤት ሀገራትም ሁሉ እህል ፍለጋ ወደ ዮሴፍ ይመጡ ነበር። ራቡ በከነዓን ምድር በረታ። ያዕቆብም ልጆቹን እህል እንዲገዙ ወደ ግብጽ ላካቸው። 10 ወንድሞቹ ግብጽ ደርሰው በዮሴፍ ፊት ተደፍተው ሰገዱ። ዮሴፍ ወንድሞቹን ወዲያውኑ አወቃቸው፣ እነርሱ ግን አላወቁትም ነበር። ዮሴፍ የልጅነት ህልሙ ሲፈጸም እያየ ነበር። መጀመሪያ ላይ ሊፈትናቸው ቢሞክርም በመጨረሻ ግን የልቡን ስሜት መቆጣጠር አቅቶት ራሱን ገለጠላቸው። እኔ ወንድማችሁ ዮሴፍ ነኝ፣ አባቴ በሕይወት አለን ብሎ በታላቅ ድምፅ አለቀሰ። ወንድሞቹም ደነገጡ፣ በፈጸሙት ግፍ ምክንያትም ፈሩ። ዮሴፍ ግን እንዲህ አላቸው፣ ወደዚህ ስለጣላችሁኝ አትዘኑ፣ አትፍሩም። ለብዙ ሕዝብ ሕይወት እንደሆን እግዚአብሔር ከእናንተ በፊት ወደዚህ ላከኝ እንጂ እናንተ አይደላችሁም። እናንተ ለክፋት አሰባችሁት፣ እግዚአብሔር ግን ለበጎ ለወጠው አላቸው። ዮሴፍ ወንድሞቹን ይቅር አላቸው። አባቱንም ወደ ግብጽ አስጠርቶ በክብር እንዲኖር አደረገ። በምቀኝነት የተጀመረው ታሪክ በይቅርታና በታላቅ ክብር ተፈጸመ። አስተማሪ የሆኑ መጽሐፍ ቅዱሳዊ ታሪኮችን ለመከታተል ሰብስክራይብ ያድርጉ። አስተያየትም ካሉት ከታች አስፍሩ።